የኢትዮጵያን አዲስ ዓመትና የፈረንጆቹን ዘመን መለወጫ ዋዜማዎች በሙዚቃ ድግስ በማድመቅ የሚታወቀው ሸራተን አዲስ ሆቴል ከረጅም ዓመታት ረፍት በኋላ ዳግም ወደ ኮንሰርት ማዘጋጀቱ ተመልሷል። መጪውን የ2015 አዲስ ዓመት ምክንያት በማድረግም የፊታችን ቅዳሜ ጳጉሜ 5 በሚሊኒየም አዳራሽ ተስፋ ኮንሰርት የተሰኘ ታላቅ የሙዚቃ ድግስ አዘጋጅቷል። ተወዳጆቹ ድምፃውያን አመልማል አባተ፣ አብዱ ኪያር፣ ታደለ ገመቹ፣ ልጅ ሚካኤልና ዳዊት ጽጌ የሚሳተፉበትን ይህን ትልቅ ኮንሰርት በማስመልከትም ማክሰኞ ጳጉሜ 1 ቀን 2014 ዓ.ም በሸራተን አዲስ ሆቴል መግለጫ ተሰጥቷል። በመግለጫው ላይ ሸራተን አዲስ አጠቃላይ ስራ አስኪያጅ ሚስተር አንቶኒ ዋዴን ጨምሮ የኮንሰርቱ አጃቢ የሚሊኒየም ባንድ የሙዚቃ መሳሪያ ተጫዋቾች አበጋዝ ክብረ ወርቅና ያሬድ ተፈራ ተገኝተው ከጋዜጠኞች ለቀረቡላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። በኮንሰርቱ ላይ ስራቸውን የሚያቀርቡት አርቲስቶች በመግለጫው ላይ እንዲገኙ የተነገራቸውና ይገኛሉ ተብሎ የተጠበቁ ቢሆንም አንዳቸውም ሳይገኙ ቀርተዋል። በተለይ ወጣቱ ድምፃዊ ዳዊት ጽጌ ይመጣል ተብሎ ለአንድ ሰዓት ያህል ከተጠበቀ በኋላ ሳይመጣ ቀርቶ መግለጫው ተጀምሯል። ይህን የአዲስ ዓመት ዋዜማ ኮንሰርት የኢትዮጵያ ቴሌቪዥን በቀጥታ ስርጭት ሊያስተላልፈው ከሸራተን አዲስ ጋር ተስማምቶ የነበረ ቢሆንም ባለቀ ሰዓት ይህ ስምምነት እውን ሊሆን እንዳልቻለ ታማኝ ምንጮች ለኢትዮፒካ ሊንክ ገልጸዋል። ምክንያቱ ደግሞ አርቲስቶቹ የቲቪ ኮንሰርቱን በቀጥታ ካስተላለፈው ቀደም ሲል ሸራተን አዲስ ሊከፍለን ከተስማማው ብር ተጨማሪ ክፍያ ልናገኝ ይገባል የሚል ጥያቄ በማንሳታቸውና ሸራተን አዲስ ደግሞ ይህን ለማድረግ ፈቃደኛ ባለመሆኑ ሊሳካ እንዳልቻለ ሰምተናል። ሁለቱ አካላት በዚህ ጉዳይ ላይ እያደረጉ ያሉት ድርድር ግን ይህ ዘገባ እስከተጠናቀረበት ጊዜ ድረስ እንደቀጠለ መሆኑን ለማወቅ ችለናል። ይህ በሚሊዮን ብሮች ወጪ የተደረገበትና ለእያንዳንዱ አርቲስት ዳጎስ ያለ ክፍያ የሚከፍለው የሙዚቃ ዝግጅት የመግቢያ ዋጋው ለመደበኛ ትኬት 800 ብር ሲሆን ለቪአይፒ ደግሞ 5000 ብር ተብሏል። በዕለቱም የሚሊኒየም አዳራሽ በሮች ከምሽት 12 ሰዓት ጀምሮ ክፍት እንደሚሆኑና ኮንሰርቱም እስከ ሌሊቱ 8 ሰዓት ድረስ እንደሚዘልቅ በጋዜጣዊ መግለጫው ላይ ተነግሯል።